እንኳን ደህና መጣችሁ። ስለምትከታተሉኝ በጣም አመሰግናለሁ። የተኛው የተሻለ እውቀት ያስገኛል ብላችሁ ታስባላችሁ? አንድ ቲፕ ልንገራችሁ። አንዱን እውቀት ከኛ ጋር እንዲቆይ ከፈለግን ለፈተና ወይም ለማወቅ ብለን መዘጋጀት የለብን። አንዱን መጽሐፍ ስናነብ ወይም ሰብጀክት ስናነብ ለምንም ሊሆን ይችላል ዝግጅት አንድን መጽሐፍ ወይም አንድን ሰብጀክት ለፈተና ወይም ለአንድ ፕሬዘንቴሽን ብለን ስንዘጋጅ የምናገኘው እውቀትና ሌላ ሰውን ነገ ወይም ከነገ ወዲያ ወይም እንደ ፊውቸር ሳምባሪን ለማስተማር ብለን ስንዘጋጅ የምናገኘው እውቀት እኮ አይደለም። እና ምንድነው አንድ የምናነባው ነገር ከኛ ጋር እንዲዘልቅ እንዲቆይ ከፈለግን ከረጅም ጊዜም በኋላ ያንን እውቀት መጠቀም ከፈለግን ማድረግ ያለብን ለማስተማር መዘጋጀት። ሰውን ለማስተማር ስንዘጋጅ እና ደግሞ ነገ እፈተናለሁ ወይም ነገ ፕሬዘንት አደርጋለሁ የሆነ ነገር ብለን ስንዘጋጅ የምናገኘው እውቀትና ስቶር መደረገው እውቀት ከኛ ጋር የሚዘልቀው እውቀት እኩል አይደለም። ለነገ ብለን የምንዘጋጀው ማይቤ ከአገልግሎቱ በኋላ ከተጠቀምንበት በኋላ ሊጠፋ ይችላል። ለማስተማር ብለን ስንዘጋጅ ጭንቅላታችን ውስጥ ይቀመጣል፣ ከኛ ጋር ይቆያል እውቀቱ። ለፈተና ወይም ለአንድ ፕሬዘንቴሽን ብለን ስንዘጋጅ ምንድነው የሚሆነው? ለዚች ሰዓት ላይሆን ይችላል ሁላ፣ ግን እውቀቱ ከኛ ከተጠቀምን ከፈተና ወይም ከፕሬዘንቴሽን በኋላ የለም፣ ከኛ ጋር አይቆይም። ስለዚህ ከኛ ጋር የሚቆይ እውቀት ለማግኘት ከፈለግን ማድረግ ያለብን ነገር አንድ ነው። ነገ ይሄን ሰብጀክት ወይ ይሄን ታይትል ይሄን ኮርስ ለሳምባዲ አስረዳዋለሁ ብለን ስናነብ ያን ከኛ ጋር ይቆያል እውቀቱ። ስለተከታተላችሁኝ በጣም አመሰግናለሁ። Which one is the best? The understanding that lasts long with you is reading for teaching. If you want to have knowledge and understanding on the title or on any textbook that lasts long with you, just read to teach. The best one is just reading for teaching. So, read to teach. Thank you very much for your time with me. Okay, let's go. Okay, let's go.